ስለ ነብዩ መሐመድ ኑሮ የአኗኗር ሁኔታ በስነ ግጥም ውድድር ላይ ተካፋይ በመሆን ሀሳባችሁን እንድታጋሩ በሚል ኦል ፖይተሪ ድህረ ገጽ ላይ የሆነ የስነ ግጥም ውድድር አዘጋጅቼ ነበር። ያው የዛ የድህረ ገጹ አባል ስለሆንኩኝ እና አንድ ከእንግሊዝ ሀገር አዲካራን የምትባል ብዙ ነው ከ10 ሺህ በላይ ግጥም የጻፈች አንድ ጓደኛ የነበረች ዘሯ ህንዳዊ ነው፣ ግን የእንግሊዝ ዜግነት አግኝታ እዛ በነርስነት የምታገለግል ትልቅ ሴት ናት። እና የሆነ የጻፈችው ግጥም የኔ ኮንቴስት ውስጥ ማለት ነው እኔ ያዘጋጀሁት ውድድር ውስጥ የጻፈችው ግጥም ትንሽ ግራ አጋባኝና በኮሜንት ላይ ክርስቲያን ትመስይ ነበረ ስላት ኖ ኖ ኖ እኔ ከሁሉ የሃይማኖት አይነቶች ምርጥ ምርጡን ጥሩ ጥሩ ቀና ቀናውን እየወሰድኩ የምኖር መንፈሳዊ ሰው ነኝ ብላ መልስ ሰጠች። ኮሜንት ማለት ነው እዚህ ላይ እንደምታዩት። እና ከዚህኛውም ሃይማኖት መልካም የሆነውን ነገር በመውሰድ የምኖር መንፈሳዊ ሰው ነኝ ብላ መልስ ሰጠኝ። ግራ አጋባች። ምን ማለት ነው እንደዚህ? ይሄ በክርስትናው አይፈቀድም አይደል እንዴ? ይሄ ክልክል ነው። ሐዋርያው ጳውሎስ በቆሮንቲያስ 6:14 ላይ ጨለማ ከብርሃን ጋር ትብብር የለውም ብሏል። ትክክለኝነትም ከስህተት ጋር አብሮ ተባብሮ ሊኖር አይችልም አይደል? እና ገርማኝ ነው። እናንተ በዚህ ላይ መቼም ጠንከር ያለ አቋም እንደሚኖራችሁ ነው። በቃ ክርስቲያን የሆነ ሰው ክርስቲያን ነው መሆን ያለበት። እዛ ጋር ምን ጥሩ የሚጠቅመኝ ነገር አለ ብሎ ከእስልምናው ላይ ከቡዲዝሙ ከሴኪዝሙ እየለቃቀመ መኖር አይደለም ያለበት፣ ጥሩ ነገር ማለት ነው። በዚህ ላይ ከበድ ያለ ማስጠንቀቂያ ከእግዚአብሔር ዘንድ አለ ማለት ነው። ክልክል ነው። ዮሐንስ 3:36 ላይ በልጁ የሚያምን የዘላለም ሕይወት አለው፣ የማያምን ግን የዘላለም ሕይወት የለውም፣ የእግዚአብሔር ቁጣም በእርሱ ላይ ነው ሲል ተናግሯል። ከማያምኑት ጋር መተባበር የእግዚአብሔር ቁጣ በእናንተም ላይ ይመጣባችኋልና መጠንቀቅ አለባችሁ። ስለዚህ የእሷ የአዲካራን ኮሜንት ስለገረመኝ ነው እንደዚህ እቺ ቪዲዮ መስራት የፈለግኩት። እንደዚህ አይነት ሰዎች ኦምኒስትስ ይሏቸዋል በቴዎሎጂ ቋንቋ፣ ወይም ሲንክሪቲዝም በሚባል ፍልስፍና ውስጥ ይካተታሉ፣ ወይም ደብል ቢሎንጊንግ እንደዛም ስም ይሰጣቸዋል። ዞሮ የክርስቶስ የሆናችሁ በክርስቶስ ሕግ ብቻ በመጽሐፍ ቅዱስ ብቻ ነው መመራት ያለባችሁ። ከዛ ውጪ መስማት የለባችሁ። ማክበር አለባችሁ፣ የሌላውን ትከባበራላችሁ። ነገር ግን እውነት ከሐሰት ጋር ምንም ትብብር ሊኖረው ስለማይገባ የእነሱን እንደ ውሸት ቆጥራችሁ ከእምነታቸው ውጭ ሆናችሁ ነው መኖር ያለባችሁ። በእርግጥ ጆን 4:5-8 የዮሐንስ ምዕራፍ 4 ከቁጥር 5 እስከ 8 ድረስ እንደዚህ ስለ ሐሰተኛ ሃይማኖቶች የተቀመጠ ነገር አለ። ከሌላ ዓለም ስለሆኑ ስለሌላ ዓለምም ያወራሉ፣ ዓለምም ሁሉ ይሰማቸዋል። እናንተን አይሰሟችሁም፣ ግን እነሱ ከሌላ ዓለም የመጡ ናቸው። አስተሳሰባቸው የሌላ ዓለም ነው። የሌላ ዓለም ስለሆኑ የእግዚአብሔር ስላልሆኑ ሲያወሩ ዓለምም ይሰማቸዋል። እግዚአብሔርን የማያውቁ እናንተን አይሰሟችሁም። እግዚአብሔርን የማያውቁ እፎይናውን እንደዚህ ጥምድ አድርገው እንደያዙት ማለት ነው። ስለዚህ አዲካራን በአጋጣሚ የሰጠችው ኮሜንት ነው እችን እንዳወራ የዳረገኝ። እንደሷ ከእያንዳንዱ ሃይማኖት የተሻለውን እየወሰድክ
አጎኖስቲክ ቴይዝም ሆነ መኖር የለብህም። አንተ በክርስቶስ ነህ። የክርስቶስን መንገድ ብቻ ነው ተከትለ መሄድ ያለብህ። መልካም ቀን።